ኦቪድ ሪል ስቴት በ850 ሺህ ብር ብቻ ሙሉ ክፍያ ሙሉ ዕቃ ያለው ቤት ለገበያ አቀረበ። አሁን ዛሬ በደረስንበት ኮስት ሁሉ ነገር አሟልቶ 850 ሺህ ብር ለገበያ ለማውጣት ዝግጅታችንን ጨርሰናል። ይህንንም የገለጹት አቶ ዮናስ ታደሰ የኦቪድ ሆልዲንግስ ዋና ስራ አስፈጻሚና መስራች ናቸው። ይህ አፓርትመንት ከስቱዲዮ ያነሰ ማይክሮ አፓርትመንት ተብሎ የሚታወቅ አይነት በመሆኑ ሌላ ሀገሮች ውስጥ እንደ ኤዥያ ካንትሪስ ሰች አስ ጃፓን፣ ኮሪያ፣ ሲንጋፖር ኤንድ ሆንግ ኮንግ በጣም የተለመዱ ናቸው። በተለይ በወጣቶች በጣም የተመረጡ ናቸው። ቤቱ 7.5 ካሬ ስፋት ያለው ቢሆንም በውስጡ ግን ሁሉም ነገር ያካተተ አልጋ፣ ፈርኒቸሮች፣ ኦቨን እና ሻወር ሁሉም ነገር የያዘ ነው። ኢትዮጵያ በአሁኑ ሰዓት 480 ሺህ የሚሆን ቤቶች በአመት ፍላጎት አለ። ሆኖም ግን አሁን በአመት የሚመረተው 165 ሺህ ብቻ ነው። ያ ማለት 315 ሺህ እጥረት አለ ማለት። ኦቪድ በሚመጡት አመት ውስጥ 60 ሺህ አካባቢ ቤቶችን ወደ ገበያ ለማቅረብ አስበዋል፣ ወስኗል። እኛም ወደ ስራ ላይም የተሰማራ ይገኛል። እነዚህ ማይክሮ አፓርትመንቶችም ትልቁን የወጣቱን ችግር ይፈታሉ ተብሎ ይታሰባል። በጣም የምመኘው ቤት ኢሬሌቫንት እንዲሆን በቃ ቢግ ዲል እንዳይሆን ልክ እንደማንኛውም እንደ ልብስ ወጥተን እንደምንገዛው ቀሎን የምናደርግበትና ሁሉም ሰው በአቅሙ በገቢው ልክ የቤት ባለቤት እንዲሆን እመኛለሁ። ይሄ ነው ትልቁ የምኖርለት ዓላማ።